ልጅ እምቢ ብሎሻል? ማዮማ ሳለሽ? ጤና ይስጥልኝ ዶክተር ቤቴልኝ። ዛሬ ስለ ማዮማና ስለ መካንነት አብረን ያሉትን ሁኔታዎች እናወራለን። ማዮማ በተለይ ደግሞ እድሜያቸው መውለድ የሚችሉበት እድሜ ክልል ውስጥ ያሉ ሴቶች ላይ በጣም የተለመደ ነው። እስከ 80% የሚደርሱ ጥቁር ሴቶች ላይ ማዮማ ሊኖር ይችላል። በዚህ ወቅት ደግሞ ብዙ ሴቶች የሚወልዱበት አጋጣሚ ነው እና ተያይዞ መውለድ እምቢ ያላቸው ሴቶች አብሮ ማዮማ ሊገኝ ይችላል። ያ ማለት ግን ማዮማ ሙሉ በሙሉ ለመካንነት ምክንያት ነው ማለት አይደለም። ማዮማ መካንነት ሊያመጣ የሚችልባቸው ጥቂት አጋጣሚዎች አሉ። በዛ ወቅት ሕክምና ላይ ላለች ሴት፣ የመካንነት ክትትል ላይ ላለች ሴት ግን ማዮማ ሙሉ በሙሉ ቢወጣ ይመከራል። ከዛ ውጭ ያሉት ግን እንደየሁኔታውና እንደየማዮማው ሳይዝ ታይቶ አግባብ ያለው ህክምና ሊሰጥ ይችላል። ማዮማው ለመካንነት ምክንያት ከሆነ ማዮማውም በሰዓቱና በአግባቡ በሚሰጥ ህክምና ተወግዶ ከዛ በኋላ አንዲት ሴት እንድታረግዝ ህክምና እርዳታ ሊደረግላት ይችላል። ከዛ ውጭ ግን የወለዱም ያልወለዱም ሴቶች ላይ ማዮማ ሊገኝ ይችላል። ማዮማ ግን በብዛት የሚገኘው ያልወለዱ ሴቶች ላይ ነው። መካንነት ጋር ተያይዞ ያለ ጥያቄ ካላችሁ በኮመንት ሴክሽን ላይ አስቀምጡልን። ከዚህ በተጨማሪ መካንነት ላይና ሌሎች ተያያዥ የህክምና ማማከር አገልግሎት የምትፈልጉ አፕሊኬሽናችንን ከፕሌይ ስቶር ላይ በማውረድ ስፔሻሊስት ሐኪሞችን ማማከር ይችላሉ። ቸር ሰንብቱ።